ስሜ አብዱ ኢብራሂም መሐመድ ይባላለሁ። በባቲ ቀበሌ 06 ታጦ ሰላዋ ልዩ ቀጂሜ ወንዝ ይባላል። ሴፍትኔት ሳይመጣ በፊት ከቀን ቀን ለመድረስ ያስቸግር ነበር ማለት ነው። ብር የለም፣ የሚበላ የለም። ማሽላ የምናርሰው ዝም ብሎ በጋማ መሬት በቆላ ተጋላጭ ነው። ማሽላ እንዘራለን እንጂ እንትን አይልም፣ ምርታማ አይሆንልንም። በዛ ደን እየተመታ ነበር የሚኖረው። ያን ደን እየተጨፈጨፈ ወደ ገበያ ይዞ እየተሄደ ክሰል እንደዛ እየተሸጠ ነበር የሚኖረው። ልጆቻችንን ለማልበስ አንችልም፣ ለማንከባከብ አንችልም። ችግር ስላለ ወደ ጅቡቲ እየተፈናቀለ ይሄዳል እንጂ ዝንት ለመቀመጥ አይቻልም። ይሄ ሴፍትኔት ስንጀምር የእርከን ስራ ተብሎ የጋራ ስራ የ60 ቀን ስራ የሚባል ስራ አለ። እዛ ላይ እንሰማራለን። ለአንድ ሰው 350 ብር ነበር በፊት። አሁን ደግሞ 650 እንደዛ ደርሶና አሁን ደርሷል። የዲሃ ተብሎ ተመልምለን ተሰጠን ከሴፍትኔቱ ሌላ ማለት ነው። ብር 35,000 ብር ሰጡን። እንደገና በዛ በ60 ቀን ስራ ውስጥ ደግሞ ይሄን ማሽላ የምንዘራው ማለት ነው። ይሄን ማሽላ መዘራት የለበትም ብሎ መንግስት ራሱ ጉርጓድ በእንትን አስቆፈረልንና ወደ ስራ አስገባን። ያን ብር ወስጄ ሳበቃ ይዤ ሄጄ ወይፈን ገዛሁ። እንደገና ፍየሎችም ገዛሁበት። በሬው አሁን ወደ 100 ምናምን ሺህ ብር ይሸጣል። አሁን ያለው እንትኑ ማለት ነው። ክላስ ተደረገልን፣ መንግስት አደራጀንና ወደ 38 ሰው ነው እንደዛ በአንድ በኩል አደራጅቶን፣ እንደገና ደግሞ ባለሙያ መጥቶ እዚህ እንደዛ አርጋችሁ ትከሉ፣ እንደዛ አርጋችሁ ርጩ፣ እንደዛ አርጋችሁ እንትን እያለ መንጎ ተከለልን። ያን መንጎ በዛ ተክለን አሁን በለውጥ ላይ እንገኛለን። አሁን ግን ጥንድ በሮች አድርጌያለሁ፣ ላም አድርጌያለሁ፣ ወይፈን ተስራለ። ፍየሎች ደግሞ ወደ 18 ነው እንደዛ ደርሰዋል። መንጎ ወደ 100 እግር መንጎ አሁን ጥቅም ላይ እየዋለ ነው። ወደ አካውንት ላይ ያለ ብርም አለ። የእጥረት ያደረገብንን ሞተር 1400 ሜትር ነው ውሃ የምናመጣው ለዝለንትን። ከዛ ያንን ገዝተን አሁን በግሩፕ ተደራጅተን ውሃ ከዛ ነው የምናመጣው። በበጋ ሰዓት ከመንግስት ስንል የነበረው ለራሳችን ገዝተን ይሄን አቅርበናል። በዛ እየተጠቀምን ነው ያለነው። አሁን አልহামዱሊላህ እንትን ደህና ስራ ሰርቼ ተለውጫለሁ ይመስለኛል። በኑሮዬ አልহামዱሊላህ አሁን ያን በፊት እየተሸገርኩኝ ጎረቤት ሄጄ የምበደረውን ደሞ ተመንግስት ጥበቃ ሆኜ እንትን የምለውን ያንን አሻሽሌ አሁን ለራሴ የምመራበት እንትን ባጀት አካውንት አድርጌያለሁ። መንግስት በጣም ትልቅ አስተዋጽኦ ነው ያበረከተው። ግራንት በመስጠት ብድር ስርጭቶችን በማድረግ እንዲቆጥቡ በማድረግ ሀብት እንዲፈጥሩ በማድረግ እንዲሁም ደግሞ በተለያዩ አካባቢዎች የልማት ስራዎች በተለይ እነዚህ የተፈጥሮ ሀብት ጥበቃ ስራዎችን በመስራት የያዙትን ያፈሩትን ጥሪት እንደገና መልሰው ለፍጆታ አውለው ደግሞ መልሰው ተረጂ እንዳይሆኑ ለማድረግ ከፋይናንስ ተቋማት ጋር በመገናኘት አሁንም ተጨማሪ የሚፈልጓቸው ብድር አቅርቦቶች እንዲቀርቡላቸውና ስራ መስራት እንዲችሉ የያዟቸውን ስራዎች ደግሞ አጠናክረው ወደፊት የበለጠ አጠናክረው መስራት እንዲችሉ በማድረግ ድጋፍና ክትትሎቻችንን አጠናክረን እየሰራን ነው። በቤተሰብ ጋር እስከ ዛሬ እሷ አሁን ራሷ ብትጠይቋት ትናገራለች። በፊት በኃይል ችግር ላይ ነበር። እሷም ወደ ስራ ስላስገባሁ እኔም ወደ ስራ ስለገባሁ ለውጥ ስላገኘን አሁን እሷ እኔ እርሻ ስገባ እሷ ወደ ዶሮች ትገባለች። እኔም ደግሞ ባሉኝ ዶሮ እንቁላላቸውም በብራቸውም ራሱ አብዱን ብር አልጠብቅም። እኔ በወርም በሁለት ወርም አድርገን ደግሞ እንደዚሁ የሆነ ቁብ ተበላን በአንድ ላይ አንድ ሰው ትንሽ ሰዎች አለን። ያንንም ደግሞ በወር በሁለት ወር በአንድ ላይ እከፍላለሁ። ከዛ ማለት ነው ሁለተኛ ልጆቼ እንቁላልም ታሉ ዳቦም ከሰራው ከዛ ፈርፍሬ እሰጣቸዋለሁ።
ከሚበሉትም ከሚለብሱትም በየፈለጉበት እንዳሁኑ አያገኙም ነበር። 7 ልጆች ያሉኝ ልጆቹ ደፍተርም ቢያጡ ደፍተራቸውን እገዛላቸዋለሁ። እንደዚህ እያረኩ ያንከባከብኩት በእንደዚህ ደረጃ ይዘውኛል ማለት ነው።